በጣም ብዙ ወጣት እንደሚታወቀው ኳስ እያየ ያብዳል። የሆነ ቡድን ደጋፊ ሆኖ ያብዳል። ጎል ሲገባ ሪ ብሎ ይነሳል። አንዳንዱ ማሊያውን ይቀዳል፣ ቲሸርቱን ይቀዳል። አንዳንዱ ቲሸርቱን አውልቆ ራቁቱን ሆኖ ይወለውላል። ኃጢአት አይደለም እንደሱ ማድረግ። አንድ ወጣት ልክ ነው፣ የሆነ ነገር ማየት አለበት፣ ትክክል ነው እና ያ ኃጢአት አይደለም፣ ጽድቅም አይደለም፣ ኃጢአትም አይደለም። ግን ልብስህን አውልቀህ የምትደግፈው ደጋፊ፣ ራቁትህን ሆነ የምትደግፈው ደጋፊ አንድም ድቃቂ ሳንቲም ላንተ አይሰጥም፣ አንድም ዋጋ ላንተ አይከፍልልም። አያውቅም የታገር እንደሆን ከነ መፈጠርህን አያውቅም። እድሉ ገጥሞ ስልክ ደውለህለት ከወላይታ ሶዶ ገሌ ይባላል በጣም አደንቅሃለሁ ብትለው ወላይታ ሶዶ የት ነው ሊል ይችላል። ኢትዮጵያ ብትለው ኢትዮጵያ ምንድናት ሊል ይችላል። የደሃገር ኦክስፎርድ ዲክሽነሪ ላይ በረሃብ እንትን ያለችው ሊል ይችላል። ለሚቀልድብህ ሰው ጨርቅህን አውልቀህ ራቁትህን ትሄዳለህ። ለሞተልህ ጌታ ደግሞ ልብስ ለብሰህ መምጣት ያቅታል። ለምትደግፈው ቡድን ማይሆኑ ትሆናለህ። መቼ ነው ገሌ ወደ ሜዳ የሚገባው? መቼ ነው ገሌ ከጉዳቱ የሚያገግመው ብለህ የሱ ቁስል ያመሃል፣ የሱ ስብራት አንተን ያስነክሳል። 6666 ጊዜ የተገረፈው ጌታ ደግሞ ትዝ አይልህ። ይሄ ጅልነት አይደለም ወይ? ይሄ ሞኝነት አይደለም? ማን ነው የሰለጠነው? ማን ነው ዘመናዊነት? ማን ነው ትክክለኛ? ማን ነው ምሁሩ? ማን ነው ያነበበው? ማን ነው የተረዳው? የትኛው ነው የከተማ ሰው? የትኛው ራቁቱን ለማያውቀው ሰው ቲሸርት የሚወለውለው ወይስ ደግሞ ለሞተላቸው ጌታ ባዶ እግራቸውን የሚንከራተቱት አባቶች? ማንኛው ነው ትክክል? ማንኛው ነው ገጠሪ? ማንኛው ነው ፋራ የሚባል? ማንኛው ነው ባላገር የሚባል? ይሄን ትረዱታላችሁ? እኛ ዓለም ውስጥ ስምጥ ብለን በገባን ቁጥር አባቶቻችን ክርስቶስ ሲገባቸው ከዓለም ይወጣሉ። ቆዳ ለብሰው ዓለም ስላልተገባቻቸው ፍርኩታ ለፍርኩታ ይዞራሉ። ማን ነው ጥበበኛ? ማን ነው አዋቂ? ጠፍቶብናል እኮ አሁን እኮ አንዳንድ ነገሮች ጠፍተውብናል። የትኛው ትክክል የትኛው እውነት እንደሆነ የትኛው ስህተት እንደሆነ እንኳን አናውቅም። እኛ ትክክል ይሆን አባቶቻችን ስህተት ይሆኑ ይመስለናል። በጣም ደግሞ የዚህ ዘመን ትውልድ ኃጢአት ይሄ ነው። ትክክል እሱ ብቻ ነው። በጣም ብዙ ወጣት እንደሚታወቀው ኳስ እያየ ያብዳል። የሆነ ቡድን ደጋፊ ሆኖ ያብዳል። ጎል ሲገባ ሪ ብሎ ይነሳል። አንዳንዱ ማሊያውን ይቀዳል፣ ቲሸርቱን ይቀዳል። አንዳንዱ ቲሸርቱን አውልቆ ራቁቱን ሆኖ ይወለውላል። ኃጢአት አይደለም እንደሱ ማድረግ። አንድ ወጣት ልክ ነው፣ የሆነ ነገር ማየት አለበት፣ ትክክል ነው እና ያ ኃጢአት አይደለም፣ ጽድቅም አይደለም፣ ኃጢአትም አይደለም። ግን ልብስህን አውልቀህ የምትደግፈው ደጋፊ፣ ራቁትህን ሆነ የምትደግፈው ደጋፊ አንድም ድቃቂ ሳንቲም ላንተ አይሰጥም፣ አንድም ዋጋ ላንተ አይከፍልልም። አያውቅም የታገር እንደሆን ከነ መፈጠርህን አያውቅም።